ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ ምንም ሕፃን በሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ። ሰላም ጤና ይስጥልን የአርዲስ ሚዲያ ተከታታዮች እንደምን አላችሁ? አዲስ ቢዝነስ ለመጀመር አቅደዋል ወይንስ የነበረውን ለማስፋፋት ወይንም ደግሞ የግል ፍላጎትን ለማሟላት የባንክ ብድር አስበዋል? ብዙዎቻችን ብድር እንዴት ይገኛል ብለን እናስባለን። ነገር ግን ዋናው ቁልፍ ያለው ባንክ ከመሄዳችን በፊት በምናደርገው ቅድመ ዝግጅት ላይ ነው። ያለ በቂ መረጃ ወደ ባንክ መሄድ ጊዜን ማባከን ብቻ ሳይሆን ተስፋ መቁረጥንም ሊያስከትል ይችላል። ለዛሬው ፕሮግራማችን ግን መፍትሄውን ይዘንላችሁ መጥተናል። በዛሬው ቪዲዮአችን ባንኮች ብድር ለመስጠት የሚመለከቷቸውን ዋና ዋና መስፈርቶች፣ ያሟላቸው የሚገቡ የሰነድ ማስረጃዎች እና ብድረው በፍጥነት እንዲጸድቅ የሚረዱ ሚስጥራዊ ነጥቦችን በዝርዝር እናያለን። እቅደው እንዳይስተጓጎል ይህን መረጃ እስከ መጨረሻው እንዲከታተሉ ጋብዛችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውንም ላይክ በማድረግ ይጀምሩ። አሁን በቀጥታ ወደ ዝርዝር መረጃው እንለፍ። አዲስ ሚዲያ በክፍል 1 ዝግጅቱ ከባንክ ብድር ለመውሰድ የሚያስፈልጋችሁን 7 ቅድመ ሁኔታዎች ነግሯቸዋል። አሁን ከነዚህን 7 ቅድመ ሁኔታዎች እንዳወቃችሁና እንደተረዳችሁ ግንዛቤ እንወስዳለን። በዛሬው ቪዲዮአችን ግን ለንግድ ስራ የሚሆን ብድር መውሰዶ ንግድን ለማስፋፋት ትልቅ እድል ቢሆንም ባንኮች ከግል ብድር ይልቅ ለንግድ ብድር ጥብቅ መስፈርቶችን ስለሚከተሉ የንግድ ስራ የሚሆን ብድር ከመውሰዶ በፊት የሚጠበቀው ዋና ዋና ቅድመ ሁኔታዎች ምንድን ናቸው የሚሉትን ነጥቦች በደንብ አድርጌ እነግራችኋለሁ። በጣም በአትኩሮትና በጥንቃቄ እንድታዳምጡኝ እጋብዛችኋለሁ። ከአርዲስ ሚዲያ ጋር ናችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሌሎች ክቡራትና ክቡራን የንግድ ስራ ብድር ብዙውን ጊዜ ጥብቅ ቁጥጥር የሚደረግበት አክሳሪነትም ስለሚኖረው፣ ስለዚህ ለንግድ ብድር ማወቅ ያለበት ዋና ዋና ነጥቦች ምንድን ናቸው? አንደኛ የንግድ ስራ እቅድ ወይም ቢዝነስ ፕላን ያስፈልጋቸዋል። ባንኩ ገንዘቡን ከመስጠቱ በፊት ይህ ንግድ ትርፋማ ይሆናል ወይ የሚለውን ማረጋገጥ ይፈልጋል። ከእናንተ የተከበራችሁ አድማጭ ተመልካቾች እቅዶት የሚከተሉትን ነጥቦች ማካተት አለባችሁ። አሁን ምነግራችሁ ይህ የንግድ ስራ እቅድ የንግዱን ዓላማና የሚሸጡትን ምርት ወይም የሚሰጡትን አገልግሎት፣ ይህ የንግድ ስራ እቅድ የገበያ ጥናት፣ ደንበኞቹ እነማን ናቸው የሚለውን፣ ይህ የንግድ ስራ እቅድ የገቢና ወጭ ግምቶን ፋይናንሻል ፕሮጀክሽንስ ማካተት አለበት። ሁለተኛው ለንግድ ብድር ማወቅ ያለበው ዋና ነጥብ የታክስና የህጋዊነት ሰነዶች ናቸው። የታክስና የህጋዊነት ሰነዶች ስንል ምን ማለታችን? ባንኮች ንግዶ በህግ የተመዘገበ መሆኑን ለማረጋገጥ ሰነዶችን ይፈልጋሉ። የሚፈልጓቸው ሰነዶች አንደኛ የታደሰ የንግድ ፈቃድና የንግድ ምዝገባ ምስክር ወረቀት፣ ሁለተኛ የግብር ከፋይ መለያ ቁጥር ቲን ሰርቲፊኬት፣ ሶስተኛ የቫት ተመዝጋቢ ከሆኑ የምስክር ወረቀት፣ አራተኛ የንግድ ማህበር ወይም ፒኤልሲ ወይም ሼር ካምፓኒ ከሆነ የመመስረቻ ጽሑፍና መተዳደሪያ ደንብ፣ የታክስ እና የህጋዊነት ሰነዶች
እነዚህ ናቸው። ክቡራት እና ክቡራን አድማጭ ተመልካቾቼ ከአዲስ ሚዲያ ጋር ናቸው። በሶስተኛ ደረጃ ለንግድ ብድር የሚያስፈልገው ዋና ነጥብ የሂሳብ መግለጫ ፋይናንሻል ስቴትመንት ያስፈልጋቸዋል። ላለፉት ዓመታት ንግዶ ምን ያህል ውጤታማ እንደነበረ የሚያሳዩ የሂሳብ መዝገቦችን ይጠየቃሉ። በዚህ መጠይቅ የኪሳራና ትርፍ መግለጫ፣ የሀብትና ዕዳ መግለጫ፣ አብዛኛውን ጊዜ የ2 ወይም የ3 ዓመት ኦዲት የተደረገ ሪፖርትም ያስፈልጋል። ክቡራትና ክቡራን፣ በአራተኛ ደረጃ የንግድ ብድር ከመውሰዱ በፊት የሚያስፈልገው ዋና ነጥብ የፍትሐዊነት አስተዋጽኦ። ባንኮች ለንግድ ስራ የሚያስፈልገውን ወጪ በነገራችን ላይ 100% አይሸፍኑም። ይሄን እወቁ። በሌላም ብድር ስንመጣ እነግራችኋለሁ። አብዛኛውን ጊዜ ከፕሮጀክቱ ጠቅላላ ወጪ ውስጥ የተወሰነውን ለምሳሌ 40%ቱን እርስዎ እንዲኖሮት ይጠበቃል። 30%ቱን እርስዎ እንዲኖሮት ይጠበቃል። ቀሪውን 60 ወይም 70% ባንኩ ያበድራል። 40/60 70/30 ሊሆን ይችላል። አምስተኛ የማወቅ ያለባችሁ ነገር እና ዋናው ነጥብ የገንዘብ ፍሰት። ባንኩ ትኩረት የሚሰጠው በንግዶ ውስጥ በየቀኑ ወይም በየወሩ የሚንቀሳቀሰውን የገንዘብ መጠን ነው። ንግዱ በየወሩ የባንክ ዕዳውን ለመክፈል የሚያስችል ትርፍ ያስቀራል ወይ የሚለው ወሳኝ ጥያቄ ነው። ስለዚህ ይህን ነገር በደንብ እወቁ፣ በደንብ ተረዱ፣ በደንብ መዝግቡ። ስድስተኛው ነጥብ ለንግድ ብድር የሚያዝ ዋስትና ነው። የዋስትና ግምት ኮላተራል። ለንግድ ብድር የሚያዘው ዋስትና ቤት፣ ህንፃ በባንክ ባለሙያዎች ይገመታል። በግምቱ መሰረት ብድሮ ባንኩ የሚሰጠው የብድር መጠን እንደ ዋስትናው ግምት 70% ወይም 80% ሊሆን ይችላል። ንብረቱ የንግድ ድርጅት ወይም የባለቤቶቹ መሆን አለበት። ሰባተኛ የብድር አከፋፈል ጊዜ። ይሄ ግዴታ ነው። ሪፔይመንት ፔሪድ። ለንግድ ብድር የሚሰጠው ጊዜ እንደ ስራው አይነት ይለያያል። ለምሳሌ ለስራ ማስኬጃ ነው ወይስ ለኢንቨስትመንት? ለስራ ማስኬጃም ለኢንቨስትመንት። ለስራ ማስኬጃ አብዛኛውን ጊዜ በአጭር ጊዜ ከ1 ዓመት እስከ 2 ዓመት የሚመለስ ተብሎ፣ ለኢንቨስትመንት ማሽነሪ ለመግዛት ወይም ህንፃ ለመስራት ከሆነ ረዘም ያለ ጊዜ፣ ያ ማለት ሎንግ ተርም ለዋን የሚባለው ማለት ነው። ከ5 ዓመት እስከ 10 ዓመት ሊሰጥ ይችላል። የተከበራችሁ የአዲስ ሚዲያ ቤተሰቦች አሁንም ከኔ ጋር ከሆናችሁ እጅግ መሳጭ፣ ማራኪና ለህይወታችሁ አስፈላጊ ለነገ ኑሯችሁም ገንቢ የሆኑ ነጥቦችን እሰጣችኋለሁ። ነገር ግን ላይክ፣ ሰብስክራይብ፣ ሼር አርጉ። በተለይ ሼር አርጉ። ሰዎች ይዩት፣ ይመልከቱት፣ ይወቁት። እጅግ አድርጌ ከኔ ጋር ስለነበራችሁ እያመሰገንኩ በቀጣይ ግን እንደ ኢትዮጵያ ንግድ ባንክ ወይም አቢሲኒያ ባንክ ያሉ ባንኮች በተለያዩ የንግድ ዘርፎች ለምሳሌ ለማኑፋክቸሪንግ፣ ለግብርና ወይም ለኤክስፖርት ልዩ ልዩ የወለድ መጠኖች፣ ቅድመ ሁኔታዎች አሏቸው። የእርስዎ የንግድ ዘርፍ በየትኛው ውስጥ ይመደባል? ሱቅ ነው? ንግድ ነው? እርሻ ነው ወይስ አገልግሎት ነው? ዘርፉን ከነገሩኝ የተለየ መስፈርቱን እኔ እነግረዎታለሁ። እስኪ ለምሳሌ ግን አንድ ነገር ልንገረው። የአገልግሎት ዘርፍን ልንገረዎት። እንደ ሆቴል፣ ትምህርት ቤት፣ ሕክምና፣ ትራንስፖርት ወይም አማካሪ ድርጅት ያሉትን ያጠቃልላል የአገልግሎት ዘርፍ ማለት። በዚህ ዘርፍ ላይ ብድር ለመውሰድ ሲያስቡ ባንኮች ከሚጨበጥ ምርት ይልቅ በአገልግሎት ጥራትና በደንበኞች ብዛት ላይ ስለሚያተኩሩ የሚከተሉትን ነጥቦች ልብ ማለት ያስፈልጋል። አንደኛ፣ የአገልግሎት አሰጣጥ ብቃት። ሁለተኛ፣ ይሄ የአገልግሎት አሰጣጥ ብቃት ባለሙያዎች በቦታ ሊሆን ይችላል። የተለየ የሙያ ፈቃድ ስፔሻል ላይሰንስ አለ ወይ? የገቢ ትንበያ፣ የብድሩን አይነት፣
ለምሳሌ ሎንግ ተርም ነው፣ የጊዜ ገደብ ብድር ነው፣ ኦቨርድራፍት ነው፣ የዋስትና አማራጮች፣ ውል ስምምነቶች ወዘተ ሊሆኑ ይችላሉ። ስለዚህ እነዚህን በደንብ እዩዋቸው። ከአዲስ ሚዲያ ጋር ስለነበራችሁ እጅግ አመሰግናለሁ። በቀጣይ የቤት ብድር አስመልክቶ ማብራሪያ ናቸው። ያስታውሱ፣ ብድር ማግኘት ብቻ ሳይሆን ብድሩን ውጤታማ ለሆነ ስራ መዋልና በወቅቱ መመለስ ለቀጣይ የፋይናንስ ስኬትዎ ትልቁን በር ይከፍትልዎታል። ዛሬ ያካፈልኳችሁ መረጃ የብድር ሂደቱን ቀላልና ግልጽ እንደሚያደርግላችሁ ሙሉ እምነት አለኝ። ከመሄዳችሁ በፊት ይህን መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። በብድር ዙሪያ ያጋጠማችሁ ፈተና ካለ ወይም ግልጽ ያልሆነላችሁ ነጥብ ካለ ኮሜንት ላይ ጻፉልኝ፣ እኔም ምላሽ እሰጣለሁ። ሌሎች ጓደኞቻችሁም ከነዚህ ቅድመ ሁኔታዎች ተጠቃሚ እንዲሆኑ ቪዲዮውን ሼር አድርጉት። ለዛሬ የነበረን መረጃ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ሰላም ዋሉ። እስከዚያው ድረስ ሰላም፣ ጤና እና ስኬት ለእናንተ ይሁን። አዲስ ሚዲያ ነበር። ቸር ሰንብቱ። ጊዜው ካፊያ ነበር። ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ። ምንም ሕፃን በሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ።